እንድትቀልጂብኝ አልፈልግም። እሺ አልቀለድኩም። ቆይ እንደዚህ ስለሆንሽ እኮ አይደለም የምትሰሚው። ባለሽ ልጄን ወስዶብኛል። ልጄን ስጡኝ። ይኸውልሽ ዶት መውሰዱን እኔ አላውቅም። እየቀለድሽብኝ ነው። በቃ ልጄን ስጡኝ አልኩኝ። ካልሆነ ግን አጥፍቶ ጠፊ ነው የምሆነው። እሺ የትሁት ልጅ ዳግም በእጄ ገብታለች። ምናልባት ከናቲ ጋር ቢገናኙስ? እመኝ አሁን ድጋሚ አይገናኙም። ምክንያቱም ልጇ እጄ ላይ ናት። እዛ ክፍል ውስጥ ብዙ ነገር አይቻለሁ። ተረብያለሁ፣ ተደብድቤያለሁ። መጸዳጃ ቤት መሄድ እንኳን ተከልክያለሁ። ይቺ ውሻ ልጅ እገላት። አባዬ ይቷስ ልጄን ወሰዷል። ወሰዱብኝ። ወይ ተረጋጊ ቶቲ። እኔ ያረፈኝ አባዬ እንዴት ነህ? እንዴት ልበልሽ? በሽታ ጥለሽልኛል። እንዴ አባዬ ለማንኛውም ቲኬት ቆርጫለሁ። ነገ ማታ አዲስ አበባ ነኝ። ምን? ነገ ማርዬን ካላሳየሽኝ ልጄን የወሰደው ታሳይኛለሽ። አባዬ እባክህ ቆይ። አባዬ 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 ሰተት ብለሽ መጣሽ አይደል? ምን ልታነስ? አራት ላቅርብ? አለበለዚያ ልጅሽን አትያት። እመኚኝ አደርገዋለሁ። አንቺን እኮ ነው። ምንድን ነው የምትፈልገው? ዓለም ያለችበትን ታውቂያለሽ። አዎ። ስለዚህ ትወስጂኛለሽ። እሺ። አሁን በስተመጨረሻ ገዛኸኝ ትሁትን እያስፈራራት ነው። ምክንያቱም ዓለሜን የምታመጪ ከሆነ አምጪ፣ ካልሆነ ግን ልጅሽን አልሰጥሽም እያላት ነው። እንግዲህ አሁን ላይ ገዛኸኝ ዓለሜ ያለችበትን ቦታ እንዲያሳያት ትሁትን ጠይቋታል። አሁን ነው ብሎ ማለት ነው። ትሁትም እንግዲህ እሽ ብላለች። ግን እውነት ዓለምን ያለችበትን ቦታ ወስዳ ልታሳየው ነው ወይስ ሌላ ያሰበችው ነገር አለ? ምክንያቱም ገዛኸኝ ነው ላይ የማያገኛት ከሆነ ለሱ ከባድ ነገር ነው። አሁን በፖሊስ ከሰሰችኝ ወይም ደግሞ የሆነ ነገር ታደርገኛለች ብሎ ይፈራል። የሚጨነቀውም አሁን ላይ ለዛ ነው። ስለዚህ ትሁት እሺ ያለችው ምን አጋጥሟት ነው ወይም ደግሞ ምን አስባ ነው ዓለሜን አሳይሃለሁ ብላ ለገዛኸኝ የነገረችው ማለት ነው። ልከን ለማግኘት ስትል እንደሚታወቀው አሁን ላይ የልጅቱ አባት እየመጣ ነው። እንግዲህ ማርኬኔትን ማትነግሪኝ ከሆነ እየመጣው ነው፣ ትኬት ቆርጫለሁ እያላት ነው። ስለዚህ እንግዲህ የትሁት አባትም ከመጣ ከበደ ጋር ወይም ደግሞ ከካሌ አባት ጋር አንድ ላይ በመሆን ገዛኸኝን እንግዲህ የእጁን መስጠት ይችላሉ ብዬ ነው የማስበው። በተደጋጋሚ ጊዜ ከበደ ለትሁት ብሎ የትሁቴን ልጅ የት ነው ያረካት አምጣት ብሎ ቢጠይቀውም ነገር ግን ዓለሜን ቃል ሰጣችሁም መቼም አልሰጣችሁም የትሁትን ልጅ ለሚኝ ናቲን ከእናቱ ጋር ከዓለም ጋር ያገናኘበት ሰዓት ቱቴ እንግዲህ ልከን ለማዝናናት ይዛ በወጣ ሰዓት ነው የወሰዱባት ማለት ነው። እሷን ገፍቷት እሷ ሲጀመር አሁን ላይ ልጄን ይዛ መውጣት አልነበረባትም። በቃ በጣም ለመጫወት እንኳን ብትፈልግ እዛው ቤት ውስጥ ነው እንጂ በእንደዚህ አይነት ውስጥ አደጋ ውስጥ ሆና በእንደዚህ አይነት ሪስክ የሚወሰዱበት ሰዓት ውስጥ ሆና ልጄን ይዛ መውጣቷ ራሱ እችቱ ጥፋተኛ ብዬ ነው ማስበው። ምክንያቱም ከበደ ወይም ደግሞ የካሌ አባት ራሱ ብዙ ጊዜ ነግሯታል። ይዘሽ አትውጪ እያላት ነበር። መረዳት ብትችል ኖሮ ቱቴ እሺ ብላ ልሄን እዛው ማጫወት እየቻለች የዛት መውጣቷ ራሷ ላይ ነው ችግር ያመጣችው ብዬ ነው ማስበው። እንግዲህ ትሁት ክፍል 106 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 106 ቶሎ ይለቀቅልን ባለኝ ላይክ በማድረግ ጀምሮ። እንግዲህ ቱታውን ላይ ልሄን አልገኘችም። ልከን ተወስዶባታል። በዛ በምሽት ነው ልሄን ከሶ ከልከ ጋር የራሳቸው ጊዜ ለማሳለፍ ስትል እየወሰዱባት ማለት ነው። ምክንያቱም ገዛኸኝ ላይ የቱቴ ልጅ የማይወስድ ከሆነ ወይም ደግሞ ርዕሱ ጋር ማያስቀምጥ ከሆነ ዓለምን ከነጭራሹ ሆኖ አሳልፋ መስጠት እንደማትችል ስለሚያውቅ ማለት ነው። አሁን ላይ እንግዲህ ገዛኸኝ ቤቲን ብሎ ያስገባውልሽን ብር ወደ እኔ አስተላልፍ እያላት ነው። ቤቲ ደግሞ ያንን ገንዘብ እንግዲህ ለዓለም ማስተላለፍ እየፈለገች ነው። እንግዲህ ቤቲ አሁን ላይ ከገዛህ ጋር ያለችው ለቤተሰቦቿ እና በይቷ ሥራ ላይ እንደሆነችና ቢዚ እንደሆነች ነው እየተናገረች ያለችው እንጂ አሁን ላይ ተጋብታ ወይም ደግሞ ከገዛይ ጋር እየኖረች እንደሆነ አያውቁም ቤተሰቦቿ። ያንን ብር ደግሞ የሚሰጣትን አሁን ላይ ገዛኸኝ ያንን ብር እየተጠቀመችበት ቢሆንስ እዛ እህቷ ጋር ወይም ደግሞ ቤተሰቦቿ ጋር እየወሰደች ያንን ብር እየቀመት ነው። አሁን ላይ እህቷ እንደሚታወቀው በጣም ታማለች። ያንን ህመም ደግሞ እንዲሻላት ያንን ብር አውጥታ ልታሳክማት ትችላለች ብዬ ነው የማስበው። የራሱ የሆነ ቤቲ ጭንቀት አለባት። ጭራሽ ትሁት መጣ ልጄን አምጡ ልጄን ስጡኝ እያለች ምትጮህባት። አንዳንድ የህይወቴም ችግር አለባት ቤቲ ምንም ባላደረገች ምንም እርሷ አኪያ በሌለበት ውስጥ ላይ ገና ለገና ከገዛኸኝ ጋር አንድ ላይ ነሽ በማለት ሰው
ምን ይሉታል አንዳንዴም እኮ ቤቲን መረዳት አለባቸው። እሷ ያለችበት ችግር ውስጥ ለራሱ ሐሳቧ ጭንቀት ከቷ ለራሱ ነው ችግር ውስጥ ነች ለራሱ ማለት ነው። እንኳን የቱን ልጅ ልትወስድ ቀርቶ ማለት ነው። ስለዚህ ቱቴ ለቤቴም መጨነቅና ማሰብ አለባት ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በስተመጨረሻ ዓለም ተገናኝቷል ማለት ነው። ዓለም ለብዙ ጊዜ ያጣችውንና የምትፈልገውን ሊሄን አግኝታለች። ይሄ ሆነው ደግሞ በቱትና በከበደ ምክንያት ነው አማካኝነት ነው። አሁን ላይ እናትም ያልጠበቀው ነው። ምክንያቱም እናቱን በዚህ ልክ አገኘታለሁ ብሎ ስላልሰበ፣ ነገር ግን እስከ ዛሬ ድረስ እናቱን እያሰቃዩበት እንደነበር ራሷ ዓለም ለናቲ ነግረዋለች። ቤቲም ብትሆን እዛው እንግዲህ ምሽናንኳን ሽንት ቤት እንኳን አይለቆኝም እያለች ነው። አግተው ነው የሚያስቀምጦኝ። ይሄ ሁሉ ነገር ሲጨማመር ናቲ ይናደዳል። ምክንያቱም ቤቲ እንዴት እናቴ ላይ ይሄን ነገር ትፈጸማለች ብሎ ሊያስብ ይችላል ማለት ነው። ስለዚህ አሁን ላይ እንኳን ደስ አላችሁ እናቴና ዓለም ተገናኝተዋል። ይሄ ሁላ ምክንያት ደግሞ ከበደና የትሁት አማካኝነት ነው የተገናኙት። አሁን ላይ ደግሞ የናቲ እናቱ ወይም ደግሞ ከከበደ ያላቸውን ጊዜ ለማሳለፍ እየሞከሩ ነው። ምክንያቱም ጊዜ ካገኘን እንግዲህ ሁላችንም እኖራለን ብሎ ነው። ሁለቱንም ጠቅለላ በርግቶ ያወራት። እንግዲህ የካሊባ አባት ወይም ደግሞ ከበደ አሁን ላይ ከለሜ ፍቅር ሳይዙ አይቀርቡም። ሁለቱ ሊጣበሱ ነው ወደፊት። ምናል በላችሁ ሁለቱ መጣበሳቸው አይቀርም፣ አንድ ላይ መሆናቸው አይቀርም በስተርጅና ቢሆንም ያው ግን ሁለቱ የሚፋቀሩ ነው። ፍቅር ዕድሜ ገደብ ስለማይወስነው ዞሮ ዞሮ አንድ ላይ ይሆናሉ። ዓለሜ እና የቱቴ አባት ወይም ደግሞ ከበደ አንድ ላይ ይሆናሉ ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ገዛኸኝ በጣም ደስ ብሎታል። ምክንያቱም የሆቴል ልጅ ስላከተ ወይም ደግሞ እጁ ላይ ስላረገ ማለት ነው። ነገር ግን ደግሞ ቤቲ ከፍቷታል ወይም ደግሞ ደብሯታል። አሁን ላይ ያለችበት ሁኔታ እሷ ብቻ ነው የምትረዳው፣ ማንም ሊረዳት አልችልም። ቶቴም መታ ቤቲ ላይ ነው የምትጮህ። እንደገና ገዛኸኝ መጥቶ እሷ ላይ፣ እንደገና ደግሞ ናትም መጥቶ ደግሞ ስለ ቱቴ ልጅ እሷ ላይ ነው የሚጮህባት። ሌላው ጉዳይ አሁን ላይ እንግዲህ ቤቲ ቤተሰቦቿ ጋር ሄዳ የራሷን ጭንቀት እያሰበች ነው። እንግዲህ ለቤተሰቦቿ ያለችውን ጭንቀት አሁን ላይ ደግሞ የምትሰራው ነገር ሌላ ነው። አሁን ላይ ለቤተሰቦቿ ስራ እየሰራችን እንደምትመጣ ወይም ደግሞ ብር እንደምትልክላቸው ነው እንጂ የሚያውቁት አሁን ላይ እንደሚታወቀው ገዛኝን አግኝታ ባለሀብት አግኝታ እየኖረች እንደሆነ ነው የማያውቁት ማለት ነው። እንግዲህ እንደሚታወቀው ገዛኝ በሚስቱ ላይ በዓለም ላይ ያደረገው ነገር ምንድነው? በሀብት በንብረት ስለምትበልጠው እንግዲህ እሷን እያለው እሱ ሶስት ድርጅት መኖሯ አበሳጨውና በቅናት ነው ወይም ደግሞ የበታችነት ስሜት ስለተሰማው ነው ይሄ ሁላ ነገር እያደረገ የሚገኘው ማለት ነው። ስለዚህ ይህንን ነገር እንግዲህ አሁን ላይ ዓለሜ ምንም ሳታደርግ በሷ ላይ ይሄ ሁላ ነገር ማድረጋቸው፣ እንደገና ልጅሽ ሞቷል ብለው ቀብር ላይ መሄዳቸው እንግዲህ ሁለቱም ነው። ለሁለቱም ለናቲም እናት ትሞታለች በማለት መካይ እንዳልሞተ እንደሞተች በማሳየት ነው። እንደገና ደግሞ ለዓለም ደግሞ እንግዲህ ናቲ ሞቷል በማለት መቃብር ሄደ አንድ ታሊክስ ማድረጋቸው፣ የሳይኮሎ ጨዋታ መጉዳታቸው፣ የእጃቸውን ማግኘት አለባቸው። የካሌብ አባት አሁን ላይ ሄዶ ቀጥታ ከዛ ጋር በመሄድ እያስፈራራው ነበር የቱቴን ልጅ እንዲለቃትና ካልሆነ ግን በሕግ እንደሚሄድ ነው። አሁን ላይ የካሌብ አባት በሕግ ለመየሰብ ነው ክስ የያዘው። ፖሊስ እንግዲህ መረጃውን ከተቀበለ በኋላ ላሽ ብሎታል፣ ስልኩንም አላነሳ ብሏል። ስለዚህ ዞሮ ዞሮ ወደ ሕግ ማምራታቸው ልክ ነው ብዬ ነው ማስበው። ትክክለኛ የሕግ ሰው ካገኙ፣ ፖሊስ ካገኙ ይህን ነገር መጨረስ አለባቸው ብዬ ነው የማስበው። ናቲ ከዚህ በኋላ ተበልቷል ብዬ ነው የማስበው። በቃ ዞሮ ዞሮ ለስልክ ማያነሳለት ከሆነ ማይመጣ ከሆነ የሱን ጉዳይ ስለትንጨም ከዚህ በኋላ ወስዶ ለፖስቱ የሚሰጠው ከሆነ ለራሱ ለገዛኝ መልሶ ነው የሚሰጠው እንጂ ሄዶ ራሱ ሊመረምር አይችልም ማለት ነው። ፖሊሱ በገንዘብ ተገዝቷል። ስለዚህ አሁን ማድረግ ያለበት ምንድነው? ሌላ ሰው ከካሊባ አባት ጋር በመሄድ ሌላ የሕግ ሰው በማማከር መክሰስ አለባቸው ብዬ ነው። የሰው ማገጥ ራሱ ወንጀል ነው። እሱ ብቻ ሳይሆን አሁን ላይ የቱቴ አባት ከገጠር ይመጣል ነው ለሱ ራሱ ማለት ነው። አሁን ላይ ከገጠር እየመጣ ነው። የቱ አባት ከዚህ በኋላ ምን እንደሚያደርግ ራሱ ይወቀው። በቃ የቱቴ አባት ከመጣ ከባድ ሰው ነው፣ ደም ይፋጃል። ምክንያቱም እሱ የቱን ልጅ የያዘው በሙሉ ከባድ ነው ከሱ ጋር። ስለዚህ ገዛኝና የቱቴ አባት እንግዲህ ፊት ለፊት መጋፈጣቸው ወደፊት አይቀርም ነው የሚለው። ሌላው ጉዳይ ደግሞ እንደሚታወቀው ዓለሜ የቱቴና ጉዳይ አጥብቃን የምትፈልገው ጭራሽ የሁለቱን ሰርግና ጓደኝነት ፍቅራቸውን እንዲያጣጠሙ እና ሁለቱም እንዲጋቡላት ነው የምትፈልገው። ምክንያቱም ትሁቲን የመሰለ ሴት ስለማታገኝ ሁለቱም እንዲገናኛቸው ስለምታደርግ ማለት ነው። እናቴ ደግሞ አሁን ላይ ይሄን ሁላ ነገር ስለሰራችና መስዋዕት ስለከፈለችለት ለቱቴ ደግሞ የቱቴ ልጅ የማግኘት ኃላፊነት አለበት። አሁን ደግሞ እሱ ነው ጌታ
መቀበል እና መሱ መውሰድ ማድረግ ያለበት የሚችለው እሱ ነው። በቃ አሁን ላይ አባቱንም ጠይቆ የቱቴን አባት መቀበል አለበት ብዬ ነው የማስበው። እስኪ እናንተስ በዛሬው በትሁት ክፍል ያላችሁን እና የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረግ ትችላላችሁ። እንግዲህ በእኔ በኩል የዛሬው አስተያየት ይሄንን ይመስል ነበር። መልካም ቆይታ ይሁንላችሁ። ቻው ቻው።